የመጣው ነገር ይምጣ፣ ስጋዬን በጥርሴ ነክሼ ይይዘዋለሁ፣ ቢገለኝም እንኳን እግዚአብሔርን በትዕግስት እጠብቀዋለሁ። ኢዮብ 13 ቁጥር 14 ላይ ተጻፈ። የመጣው ነገር ይምጣ ምን ማለቱ ነው? ጤና ማጣት ከእግዚአብሔር አይለየኝም ማለት ነው። የመጣው ነገር ይምጣ ማለት ይሄ ነው ትርጉሙ። ሀብት ንብረት ማጣት ከእግዚአብሔር አይለየኝም፣ ልጆች ማጣት ከእግዚአብሔር አይለየኝም። ከነ ጉድለቴ፣ ከነ ህመሜ፣ ከነ ችግሬ፣ ከነ ሐዘኔ ቢገድለኝም እንኳን አምላኬን በትዕግስት እጠብቀዋለሁ። አሁንም የኔ አምላክ እግዚአብሔር ነው አለ። ሰይጣንን አሳፈረ። እስኪ ቃሉ ከኔ ቀጥላችሁ ተናገሩ። ልባችሁ ላይ እንዲጻፍ ፈልጋለሁ። ይቃል የመጣው ነገር ይምጣ በሉ እስኪ። ስጋዬን በጥርሴ ነክሼ ይይዘዋለሁ፣ ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ።